ቫርዚሽ ስፖርት ኢትዮሳትና አዘር ስፔስ ናቸው የተሰራው። መጀመሪያ ቫርዚሽ እንሰራለን ማለት ነው። እሱን ለመስራት ደግሞ ይሄ ኦሬዲ የተሰራ ነው። እሱን ለመስራት መጀመሪያ ሪሲቨራችን ላይ ወይም ባይንደራችን ላይ እንጽፋለን ማለት ነው። እሺ አሁን ቫርዚሽ ለመስራት 11766 እንደምታየው ኳሊቲ 74 ነው። ስለዚህ ቫርዚሽ ለመስራት ይሄን ፍሪኩዌንሲ እንጠቀማለን። ከተጠቀምን በኋላ ውጪ ሄደን ሳህናችንን ነክተን እንደዚህ እናመጣለን ማለት ነው። ከዛ በኋላ ቫርዚሽን ከሰራን በኋላ ያው 74 መምጣት አለበት። ከቻልክ እስከ 100 ማምጣት ትችላለህ አንተ። ነገር ግን እኔ 74 ነው። ስለዚህ አሁን ይሄ የተሰራ ነው ማለት ነው። ሬዲ ማለት ዲሹን ማንቀሳቀስ ስለማልችል ነው። ፈልገህ ማግኘት ትችላለህ ዲሹን ማለት ነው። አቅጣጫውን አሳይቻለሁ። ከዛ ይሄ ከመጣ በኋላ ወጥተን ሳተላይት እንመጣለን አዘር ስፔስ። ከዛ በኋላ ይሄን ፍሪኩዌንሲ እንሞላለን እንፈልገው። በዚህ እንፈልግ የተሻለ ነው ቶሎ ስለሚገባ በዚህ ነው ፍሪኩዌንሲ ማለት ነው። እንደምታየው 100 ነው። ስለዚህ እዛ ሄደን እናስተካክላለን ማለት ነው። እሺ እንደምታየው ይሄን እንቀጥላለን። እቺኛን ዘንግ እዚህ ላይ በብሎን ፈተን የቫርዚሹ ይሄ ነው። አዘር ስፔስ ደግሞ ይሄ ነው ማለት ነው። ቀጥለን መሃል ላይ በዚህ መሰረት እንሰራዋለን ማለት ነው። ሌላኛው የተወሳት ነው። አንዴ ቫርዚሽን ከሰራ በኋላ ሰዓት መንካት ስለማያስፈልግ ዝም ብለህ ዘንጓን እንዳልኩ በብሎን ውስጥ አድርገህ ከዛ ብሎኑን አድርገህ መሃል ላይ እንደዚህ እንደምታየው ማድረግ ነው ማለት ነው። ከዚህ በላይ ምንም ማድረግ አልችልም ብራዘር። ከዛ እዚህ ስትመጣ እዛ ከጨረስን በኋላ በቀጫው መሰረት ይሄ ነው የኤድዋን 54 ነው የሚባል ማለት ነው።